ሰላም ጤና ይስጥልኝ። ውድና የተከበራችሁ የወርቄ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? ስለመጣችሁ ስለምታበረታቱ በጣም አመሰግናለሁ። በያላችሁበት ሰላማችሁ ይብዛልኝ፣ ፈጣሪ ጠብቃችሁ እያልኩኝ ቅመሞች ለራሳችን ቅመም እንሁን የተለመደ መፈክራችን ነው። 75% ለራሳችን ቅመም መሆን አለብን። 25% ለአንዳንድ ነገር ለጥቃቅን ነገር ይበቃል እንላለን። ግን ቢሆንም ይሄ ነገር ተግባራዊ አልሆነም። ወጥቼ እየተበዘበዝኩ ነው። አረ ለምን ይቀራል እንጂ ወጥተን እየተበዘበዝን ነው። ነው ወደ ላይ ነው ያለው እና ናፍቃችሁኛል። ከምር በጣም ነው ናፍቃችሁኝ ቅመሞች ማለት ነው። በጣም ናፍቃችሁኛል። እረ እዚህ ጋር በቆሎ ሹፉ፣ እዚህ ጋር በቆሎ እና ክረምት ገባልን። በቆሎችን እናንተ እዚህ ያለው ሸበላ ምን እንደሚመሳስል አትጠይቁኝ። በዚህ ሰፈር አይጠፋም። ይኸው 47 ብር እና 3 ምናምን እዚህ ጋር ቅመማ መዳም ራሱ አገዛም እንደዚህ አስፈላጊ አይደለም። ሀቢባ ፊትሽ ሊገባ ነው። ፈምሽ እስኪ ፈምሽ ግቢና ፈምሽና ይለይልሽ። ቤተሰቦቼ ይውሽና ይሄ ነገር ለምንድን ነው የሚጠቅመው? ይሄ ነገር እና በረድቶ ነው አንቲን ቅመም ሽሮ ነው እንዴ? ይሄ ነገር ግራውንድ ቺክ ፒስ ምንድን ነው እሱ? አልገባኝም። በቆሎ ታሽጎ ትላላችሁ። በቆሎ ታሽጎ አያችሁኝ አላያችሁኝ? የለም ማለት 25 ብር ስንቱ ነው? እሱ አነስች የለኛው እኮ ነው 25 ብር። ፕሮሞሽን ነው፣ ለዚያው አዲስ ፕሮሞሽን ነው የተደረገ ነው። እዚህ ጋር ሸበላ መጣ ታስገባው ሸበላ ማለት ነው። አሪፍ ነው። ስንት ነው አሁን? ለምን ቀይ ሆነ? ብዙ ሰልፍ የለም። ኦኬ ልጅቷ አታምርም? ይሄ ነገር ምንድን ነው? ይሄኛው ምንድን ነው? እኔ ምነው ይሄ ፌስታሉ ሀዚ ይርካሽ ነው እንዴ?
የት አለ? ይሄ ምንድን ነው? የት ነው? ከቱ ጋር ነው እንጠይቃ። እነዚህ ሸበላ ዳቦ እንግዛ። ትኩስ ነው ዳቦ። ምን አውቃለሁ። ትበያለሽ ወይ ነው ተገዝቶ እንዳይበላሽ ያለ አንድ ብር እና አንተ ዳቦ ይኸው ዳቦ አንድ ብር ከ15 ሳንቲም። ይሄ ሁሉ ዳቦ ማለት ነው። ይሄ ሁሉ ዳቦ ማለት ተስማሙ ተስከሽ እንዴ አስበሽዋል? ይሄ ሁሉ እርዳታ በቃ ዳቦ እርዳታ አደርጊ። በእውነት እናንተ ዳቦ እርዳታ ነው። አትመጡም? እንደምን ትሰራላችሁ? የዳቦ ፍላጎታችሁ እንትን አሚና ቪዲዮ እኮ እየሰሩ ነው ታውቂያለሽ። ያከፋፍለው ነው። ሂሳብ ቦታ ላይ እንደርስ ነው። እስኪ የገዛናት ነገር ሂሳቧ ስንት ትደርስብናለች? 1 ብር ነው 12 ብር ዘይት። ኦኬ ሄዱ ወይ ለካ